ሰላም ወገኖች፣ ይህ ወርድ ሚዲያ ነው። የእግዚአብሔርን ቃል የምንማማርበት፣ የእግዚአብሔርን ቃል የምናጠናበት ሚዲያ ነው። ባለፈው እንደቀጠልነው ስለ ፍጥረት ዓለም እየተነጋገርን ነበረ። ዛሬም በዚያው ርዕስ ላይ እንቀጥላለን። እንግዲህ እግዚአብሔር አምላክ በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ሰማይና ምድርን ፈጥሮ እግዚአብሔር ሰማይን ሰማይ ምድርን ምድር ብሎ መሬት ውስጥ ያለውን ደግሞ ባህርን በአንድ ቦታ ሰብስቦ አስቀምጦ ባህርን ባህር እንዳለው፣ የብስን የብስ እንዳለው ወይም መሬትን እንዳለው፣ ሰማይን ሰማይ ብሎ ስም እንዳወጣለት አይተናል። ሰማይም ሰማይ ተብሎ በእግዚአብሔር እንደተሰየመ ይሄው ሰማይ ሆኖ ይኖራል። ምድርም ምድር ተብላ በእግዚአብሔር እንደተሰየመች ይሄው ምድር ሆና ወይም መሬት እየተባለች ትጠራለች። ባህርም እግዚአብሔር ባህር ብሎ እንደጠራው ባህር ተብሎ ይሄው እየተጠራ ይቀጥላል። ይህን ስም ሊያሻሽል ሌላ ስም ሊያወጣ የሚችል ማንም የለም። ፈጣሪው እግዚአብሔር ብቻ ነው ስሙን ያወጣለት፣ እንደዛው ይቀጥላል። እግዚአብሔር ሰማይና ምድርን ከፈጠረ በመካከላቸው ያለውን ድንበር ካስቀመጠ በኋላ በሁለተኛው ቀን ጠፈርና ውኖችን ከለየ በኋላ ይብስን ከለየ በኋላ እግዚአብሔር በሶስተኛው የፍጥረት ዓለም ስራው ውስጥ የፈጠረው ህይወት ያለውን ነገር ለመጀመሪያ ጊዜ እግዚአብሔር በሶስተኛው ቀን ፈጠረ። ህይወት ያለውን ነገር እግዚአብሔር የፈጠረው በሰማይ ላይ ሳይሆን በምድር ላይ ነው። በምድር ላይ ነው። ምድርን እንዲህ አለ እግዚአብሔር፣ ምድር ፍሬ ያለው አዝርዕት ታብቅል፣ ቡቃያ ታብቅል፣ ለየወገኑ የሚሆን ህይወት ያለው ፍሬ የምሰጥ ወይም የሚሰጥ አታክልትን ታብቅል አለ እግዚአብሔር። ምድርም የእግዚአብሔርን ቃል ሰምታ ታዛ ፍሬ ያለውን አታክልት አዝርዕት አበቀለች። ምድር ለመለመች፣ በአትክልቶች ተሞላች፣ በአዝርዕት ተሞላች፣ በቡቃያ ተሞላች፣ ሙሉ ሆነች። እግዚአብሔር ፍሬን አውጪ፣ አብቂ፣ አሳድጊ ስላላት ምድር በቡቃያ ተሞላች፣ በፍሬ ተሞላች፣ በአዝርዕት ተሞላች። ለመጀመሪያ ጊዜ እግዚአብሔር ህይወት ያለውን ነገር በሶስተኛው ቀን ፈጠረ ማለት ነው። በሶስተኛው የፍጥረት ዓለም ቀን ውስጥ ህይወት ያለው አዝርዕትና ቡቃያን እግዚአብሔር ፈጠረ። ነገር ግን እግዚአብሔር አምላክ ህይወት ያለው ፍሬ ያለው አትክልትና ቡቃያ ያብቅል እንጂ እስከ ሶስተኛው ቀን ድረስ ይህንን የበቀለውን አትክልትና ፍሬ ቡቃያውን ሰብሉን የሚበላ ሌላ ህይወት ያለው ነገር ገና አልፈጠረም ነበር። ህይወት ያለውን ነገር መፍጠር የሚችል ህይወት ያለውን ነገር ማውጣት የሚችል ምንም ከሌለ ነገር ህይወት ያለውን ነገር ማምጣት የሚችል የአምላካችን የእግዚአብሔር የፍጥረት ስራ ብቻ ነው። ይሄን ሊተካ የሚችል ምንም የለም። ፈጣሪ ብቻ ነው መፍጠር የሚችል። ፈጣሪ ብቻ ነው ህይወት መስጠት የሚችል። ህይወት ያለውን ነገር የሚያመጣ ከምንም ከባዶ እሱ እግዚአብሔር ይባላል። እግዚአብሔር አምላክ ፈጣሪ አምላክ ነው። ህይወት ያለውን ነገር የሚፈጥር እግዚአብሔር ብቻ ነው። ለመጀመሪያ ጊዜ እግዚአብሔር ህይወት ያለውን ነገር ፈጠረ። God said, let the earth being for living creature according to their kind አለ። በየወገኑ የሚሆን ለሁሉም የሚሆን ፍሬ የሚያፈራ አትክልትና ዘርዕት ምድር ላይ ይብቀል። ስለዚህ በሶስተኛው ቀን ህይወት ላለው አካል ለምግብነትና ለተለያየ ተግባር የሚያገለግል ሰብል የሚሆን ምግብ የሚሆን ዳቦ የሚሆን እንጀራ የሚሆን ወንበር የሚሆን ሌላም ብዙ ነገር የሚሆኑትን ምድር ላይ ያሉትን እነዚህን አዝርዕትና ተክሎች እግዚአብሔር በሶስተኛው ቀን በሶስተኛው የፍጥረት ስራው ላይ ፈጠረ። እግዚአብሔር አምላክ ይባርካችሁ። አራተኛ ቀን ላይ እግዚአብሔር ምን እንደፈጠረ እንቀጥላለን። ጌታ ኢየሱስ
ይባርካችሁ። ተባረኩ።